ዛሬ ጥቅምት 2 መቼም ክርስቲያኖች ሆነን የኦርቶዶክስ አማኞች ሆነን ይህንን ሊቅና ኃያል ቅዱስ አለማወቅ እጅግ በጣም ትልቅ ስህተት ነው ብዬ አስባለሁ። ይህንን ስንሰማውና ስንጸለየው እንደ ማር እንደ ወተት የሚጣፍጠንን ቅዳሴ ማርያምን የደረሰልንን የእመቤታችን ፍቅሯና ጣዕሟ እንደ ሰማይ ከዋክብት እንደ ምድር አሸዋና እንደ ዝናብ ነጠብጣብ የበዛለት እንደ ሰማይና እንደ ምድር የሰፋለት ሰዎች አላዋቂ ብለው ቢንቁትም እናታችን ቅድስት ድንግል ማርያም ግን በዘርፋፋ ቀሚሷ ላይ ገልጻ ቅዳሴ ማርያምን ሰተት አድርጎ እንዲደርስ ያደረገችው ይህ ታላቁ አባታችን ሊቁ ቅዱስ አባ ሕርያቆስ ዛሬ ጥቅምት 2 የዕረፍትም የልደትም የመታሰቢያ በዓሉ ነው። ታላቁ አባታችን አባ ሕርያቆስ ይህ ቅዱስ በዘመነ ሊቃውንት በ4ኛውና በ5ኛው መቶ ክፍለ ዘመን ከነበሩት ሰዎች የተለየ ማንነት የነበረው ሊቅ ቅዱስ ነበር። ገና ከልጅነቱ ጀምሮ እመቤታችንን የሚወድና የሚያፈቅር ስለነበረ ቅን የዋህና ገራገር ነበር። መቼም እመቤታችንን መውደድ ሲባል እንደኔ ወይም ደግሞ በዚህ ዘመን እንዳሉ ሰዎች በአፍ ብቻ እንዳይመስላችሁ። ቀንና ሌሊት ለፍቅሯ የሚተጋ ማዕበለ ፍቅሯ እንደ ማዕበል የሚያማታው ደግ ሰው ነበር። ከትምህርትም ደግሞ ቅዳሴ እግዚእና መዝሙረ ዳዊትን ብቻ ነበር የተማረው፣ ሌላ አልተማረም። ታዲያ መዝሙረ ዳዊትን ደግሞ በጣም እየጣፈጠው መላልሶ ይጸልየው ያነበው ነበረ። ከመዝሙረ ዳዊትም ደግሞ በተለየ ሁኔታ መዝሙር 41ን በቃሉ ይዞ ሌትም ቀንም ተኝቶም ቁሞም ተቀምጦም ጎሳ ልቤ የቃለ ስናይ ልቦናዬ በጎ ነገርን አወጣ የምትለዋን መዝሙር 41ን በፍጹም አይለያትም ነበር። በወቅቱ ታዲያ የብህንሳው ኤጲስቆጶስ በማረፋቸው ተተኪ ሲያፈላልጉ መንፈስ ቅዱስ አባ ሕርያቆስን መርጦላቸዋል። ምንም አለመማሩ ቢያሰጋቸውም በጸሎቱና በደግነቱ ሀገር ይመራል ይጠብቃል ብለው ሾሙት። ይሄ ቅዱስ ምንም እንኳን በስልጣን የበላያቸው ቢሆንም ተማርን የሚሉ ሊቃውንትነን የሚሉ አንዳንድ ሰዎች ይጠሉት፣ ይነቅፉት፣ ይንቁትም ነበር። እርሱ ግን እንደ ጠሉ ልጥላቸው እንደ ናቁ የናቃቸው ሳይል በፍቅር ያገለግል ነበር። ከዕለታት አንድ ቀን ታዲያ መንገድ እየሄደ በበረሃ ብቻውን እየተራመደ እያለ ጎሳ ልቤ የቃለ ሰናይ ልቦናዬ በጎ ነገርን አወጣ እያለ ይችን መዝሙር እየዘመረ ተመስጦ እያለ ገደል ላይ ደረሰና ገደሉን ስላላየው ተወርውሮ ወደ ገደሉ ገባ። ታዲያ በዚህ ጊዜ ወደ ልቦናው ተመልሶ ቢመለከት ጥልቅ የሆነ ገደል ውስጥ ራሱን አገኘው። ነገር ግን አንድም አካሉ አልተነካም፣ ልብሱም አልቆሸሸም ነበር። እርሱም ለራሱ ተገርሞ ዙሪያ ገባውን ሲመለከት እርሱ የተቀመጠበት ብርሃንን የተሞላ የብርሃን ልብስ ነበር። ታዲያ በዚህ ጊዜ እመብርሃን ሲል የሰማይና የምድር ንግሥት የሆነች እመቤታችን ቅድስት ድንግል ማርያም ከፊቱ ቆማ ተመለከታት። እመ አምላክን በገሃድ ቢያያት እንደ እምቦሳ ዘለለ። ለካ የተቀመጠውና ከገደሉ ሲወድቅ የተቀበለው የእናታችን የቀሚሷ ዘርፍ ነበር። እመቤታችንም አነጋገረችው፣ ባረከችው፣ ቀደሰችው። በዚህም የተነሳ ፍቅሯ ቢመስጠው ከሰው ሳይገናኝ ምግብም ሳይበላ ለአንድ ዓመት በዚያ ገደል ውስጥ ብቻውን ተቀምጦ ኖረ። በኋላ ላይ ግን እመብርሃን መጥታ ከገደሉ አውጥታ ወደ ሀገሩ መልሰዋለች። እንግዲህ አባታችን አባ ሕርያቆስ በሰው ዘንድ ቢናቅም በሰማይ ታላቅ ክብር አለውና ክብሩ ሊገለጽ ጊዜው ደረሰ። ከዕለታት አንድ ቀን በግንቦት ልደታ በእመቤታችን በልደቷ ቀን ቅዳሴ የሚቀድስ ማን ነው ተባባሉና ማን ይቀድስ ሲባል ሰዎቹ በሙሉ አባ ሕርያቆስ ይቀድስ ተባባሉ። እርሱ ግን በትሕትና እኔ አይቻለኝም፣ እናንተ ሊቃውንት በበዓሏ ቀን ቀድሱ አለ። እነርሱም ለተንኰል ቀጥ ብለው ቆመዋልና አይሆንም አንተ ቀድስ ብለው ወደ ቅዳሴ አስገቡት። ልክ ወንጌል ተነቦ ፍሬ ቅዳሴ ላይ ሲደርሱ እርሱ ቅዳሴ እግዚእ ልቀድስ በሚል ጊዜ እነሱ ደግሞ የሊቃውንት ቅዳሴ ነው የሚቀደስ አሉት። ይህንን ያሉት ቅድም እንደተነጋገርነው እርሱ የሚያውቀው መዝሙረ ዳዊትና የጌታ ቅዳሴን ብቻ ነውና በሰው ፊት እንዲዋረድ ፈለገው የሊቃውንት ቅዳሴን ቀድስ አሉት። እንዲህም እየተባባሉ ባለመማሩ ተሳለቁበት። በዚህ ጊዜ አባታችን አባ ሕርያቆስ ወደ መንበሩ ቀና ብሎም ድንግልን እመቤቴ ሆይ መገፋቴን፣ መናቄን፣ መዋረዴን ተመልከች አለ። ወዲያው ግን እናታችን ቅድስት ድንግል ማርያም ከሰማይ ሰማያት ወርዳ ቀጸበችው፣ ጠራችው። በዚያ በዘርፋፋ ቀሚሷ ላይም ረቂቅ የሆነ ቅዳሴን አሳየችው። ይሄ ደግ ሰውም ደስ ብሎት ጎሳ ልቤ ሲል 2 እግሮቹ ከመሬት ከፍ አሉ። ወአነ አየድ ቅዳሴሃ ለማርያም ብሎ እንደ ፀሐይ እያበራ እስከ ሀዳፊ ነፍስ ድረስ ዘለቀው። ሕዝቡና አንዳንዶቹ ካህናት በሱ ሁኔታ እጅጉን በጣም ሲደነቁ፣ አንዳንዶቹ ግን ዝም ብሎ ነው የቀባጠረው አሉ። ይሄ ቅዱስ ግን ቅዳሴ ማርያምን በብራና ጠርዞ ፊት ለፊት አስቀመጠላቸው። ታዲያ በዛ ዘመን ድርሰት የሚፈተንባቸው 3 መንገዶች ነበሩ። ፈትነውታል። ከድውይ ላይ ቢያስቀምጡት ድውዩን ፈውሷል። በእሳት ላይ ቢያስቀምጡት እሳት አልበላውም። በውሃ ላይ ቢነክሩት ውሃ አላበሰበሰው። በመጨረሻም የመጨረሻው ፈተና ሙት ላይ ቢያስቀምጡት ሙትን አስነስቷል። ከዚህች በኋላ ይሄ የተናቀ ደግና የዋህ ሰው የዘመኑ አንደኛው ሊቅ ሆነ።
እጅግ በጣም ብዙ መጻሕፍትን ተርጉሟል። ብዛታቸውም 1000 ማለትም ከ10,000 በላይ ናቸው። ሊቁ አባታችን አባ ሕርያቆስ በእንደዚህ አይነት ሁኔታ ቤተ ክርስቲያንንም ሕዝብንም አገልግሎ ጥቅምት 2 ቀን አርፏል ማለት ነው። ጥቅምት 2 የዕረፍቱም የልደቱም የመታሰቢያ በዓል ነው። በነገራችን ላይ ቅዳሴ ማርያም እጅግ በጣም እመቤታችን የምትወደው ትልቅ ጸሎት እንደሆነ ስንቶቻችሁ ታውቃላችሁ? አዎ አባታችን አቡነ ሳሙኤል ዘዋልድባ እኮ እሷን ከጸሎቶችሽ የትኛውን ጸሎት ትወጃለሽ በአሏት ጊዜ ልጄ ውዳሴውን እንደሚወድ ሁሉ እኔም ውዳሴን ቅዳሴን እወዳለሁ ብለው ነበረ። ታዲያ አባታችን አቡነ ሳሙኤል ዘዋልድባ ቅዳሴ ማርያምን ጸሎት ሲያደርጉ ከምድር 2 ክንድ ከፍ ይሉ ነበረ። ቅዳሴ ማርያምን ደግሞ እንደ ጸሎት እየጸለዩ ውሃውን ዳቦ እያደረጉ ልጆቻቸውን ይመግቡ ነበር። ብዙ አባቶቻችን እንደነገሩንም ቅዳሴ ማርያምን የጸለየ ሰው አይራብም፣ አይጠማም፣ አይቸገርም ብለውናል። እስኪ ይህንን ቅዱስ ሁሉም ሰው ያውቀውና ይሄ ቪዲዮ ለሁሉም ሰው ይዳረስ ዘንድ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከሊቁ ቅዱስ ከአባ ሕርያቆስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅርን አይለየን። አሜን። ይቆየን።